ሰላም ውዶቼ የለማም ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላም ይብዛላችሁ። እዩት ብቻ የድሮ ዘመን የዛሬ 200 ዓመት ዘመን እንግዲህ ከዛ በላይም ይሆናል። በዛ ጊዜ የነበሩ ሰዎች የእጅ ስራ ውጤታቸውን ላስጎበኛችሁ ነው። እጅግ በጣም በቃ ምን ብዬ ልንገራችሁ። ልክ ኢትዮጵያውያን ማለት ይቻላል። ምኑ ደስ አለሽ ብትሉኝ በቃ ሰው ዓለም እንዲህ ነበረች አንድ ነበር ማለት ሁላ ይቻላል። ምክንያቱም አለባበሳቸው፣ አሰራራቸው አሁን ዘመን ተቀይሮ ነው እንጂ እውነቴን ነው። እግዚአብሔርን እዩት እስኪ በእጅ የተሰራ እያንዳንዱ በዛ ጊዜ የሚለብሱት አሁን እንደ ፋሽን ቅርጽ አድርገው በዲዛይን ተደርጎ ሞዴሎች የሚለብሱት በዛ ሰዓት ሴቶች እህቶቻችን የሚለብሱትን ልብስ እንግዲህ አስቡት። ከዛሬ 200 ዘመን እንግዲህ እነዚህ ልብሶች እንግዲህ አሰራራቸው አስቡት፣ በእጅ የተሰራ ናቸው። በፈትል አስባችሁታል? ኮትን ማለት ትችላላችሁ። በእጅ የተሰሩ ነገሮች በዛ ሰዓት ማሽን ቴክኖሎጂ ሳይቀየር አሁን ቴክኖሎጂ ተቀይሮ ምን ተቀይሮ ይሄ ጌጣጌጥ ልብስ ላይ የሚደረጉ የሚያብረቀርቁ የሚደረጉ ነገሮች ናቸው። የሚገርማችሁ ነገር እና ያው እናንተን ያው ትረዳላችሁ ብዬ ስለማስብ እያንዳንዱን ነገር ቪዲዮን ፖዝ አድርጋችሁ አሰራሩን እዩት እስኪ በእናታችሁ አሰራሩን ማወቅ ትችላላችሁ። እዩት ቁርበት አልጋ እንግዲህ እዩት በእግዚአብሔርን እንደ የኛ የኢትዮጵያ ቅርጽ እኮ ነው የሚመስለው። እዩት እንግዲህ በዚህ ሰዓት እኛ በተወለድን ሰዓት እንኳን ይሄ እንጨቱ አልጋ እንኳን ይጠፋል ብላችሁን አሁን እንኳን በየክፍለ ሀገሩ አይጠፋም። እዩ በዛ ሰዓት የሚጽፉት ብዕር ቀለሞቻቸው እዩት እንግዲህ እግዚአብሔርን ነው የምላችሁ። እኛ ጋር ግን እኮ የኛ ግን እንደዚህ አይነት ነገሮች በሚዚየም መልክ ተቀምጦ ይሆን እንዴ? በርግጥ ስላላየው አይ ቲንክ ሶ ዲዛይን ሲያወጡ እዩት። ይሄን እንግዲህ አስቡት። በዛ ሰዓት እንግዲህ ሲለብሱ የነበሩ ልብሶቻቸውን ይሁት እያንዳንዱ አሁን ላይ ልክ እንደ ፋሽን እንደ እኛ እኮ እውነቴን ነው እኔ ማመን ያቃተኝና እናንተም ደግሞ ልታዩ ትችላለ። አለባበሱ ዘይት በቃ አሰራሩ ራሱ ይገርመኛል። እኛ በጥበብ ይሄ እኮ አሁን እንግዲህ ኪንግ ሲለብስ የነበረው በዛን ሰዓት እንግዲህ ያስባችሁታል። ፈትል የእጅ ፈትል የኢትዮጵያ ፈትል ማለት ይቻላል እኮ ይሄ አሁን ድረስ ያልጠፋ ነገር። የአሁን በእጅ ስራ የሚሰሩ ሸማኔዎች የሚሰሩት የባህል ልብስ ብለን የኢትዮጵያ በቃ የክት ልብስ አድርገን የምንጠቀማቸው ነው። እንግዲህ እንደ ቅርጽ ሆኖ አንዱን የቻለ ትልቅ ክፍል ሆኖ እንደ ሚዚየም ተቀምጧል። በዛ ሰዓት ሲለበስ የነበሩ ልብሶች ሲሰሩ የነበሩ በቆዳ ላይ በጥጥ እንግዲህ አይታችሁ እዩት እንግዲህ ሀታ ይውላችሁ በዛ ሰዓት ሴት ልጅ እርጉዝ ሆና ስትለብስ የነበረው ልብስ ይታያችኋል። ዓመተ ምሕረት ሁሉ ነገሩ አለ። የህፃን ጨርቅ ነው ባይዘው እኛ ጋር አሁንም አለ ይሄ ጨርቅ መች ተለይቶ ይውልሽ። በዛ ሰዓት እርጉዝ የምትለብሰው ልብስ ይሄ ነው። የሚገርማችሁ ነገር አያችሁ በዛ ሰዓት እንግዲህ ስንት ጨርቅ ጻጅ የሚጠቀሙ ነበር። የሚገርማችሁ አይገርምም? ይውላችሁ ሄሮች ዝም ብላችሁ ብቻ በቃ ማክሶች በዛ ሰዓት አርቲፊሻል ዊጎችን ጌጣጌጦችን ተመልከቱ። በዛ ሰዓት አሁን ፋሽን ነው ዲዛይን ነው ይሄ ከከሌ ሀገር ከንትን ሀገር ነው በቃ አድንቀን አቁለተን የምናመጣው ነገር እዩት። በዛ ሰዓት ሲለበስ አሁን ፋሽን አርቲስቶቻችን የሚለብሱት ይሄን ልብስ እዩት እስቲ። ማናት ኢታሊ ለብሰዋለች ይሄን ልብስ እዩት እስቲ በእናታችሁ። እኔ እኮ ግርም እንደኔ የሚመለከት ሰው ግን አለ። እግዚአብሔርን ማመን እኮ ነው ያቃተኝ። ኢታሊ ለብሳው አሁን ላይ በቃ መነጋገሪያ የሆነ ልብሷ ነው። ምናልባት ከእጆቿ ላይ ያደረጋቸው ጌጦቿ ላይ ሊሉ ይችላሉ እንጂ እዩት የእጅ ፈትሉን ኪንጉ ሲለብስ የነበረው ልብሶች በዛ ሰዓት ሰዎቻቸው ሲለብሱ የነበሩ ሂስትሪ ሁሉ ነገር ቁጭ አድርጓል። ቪዲዮን ሳብ ስታረጉት ዓመተ ምሕረቱ በምን እንደሚሰራ እንዴት ሲሰሩ እንደነበረ እንግዲህ አስቀምጦታል። ባይዘዌ እዩት እስቲ። እኔ እውነቴን ነው አብዞ እኔ ገረም ያለኝ ይሄ የሚገርማችሁ ቄሶች በዛ ሰዓት እንግዲህ የቤተክርስቲያን አገልጋዮች ሲለብሱ የነበሩ ልብሶች ሁሉ አለ። የሚገርማችሁ ነገር ማመን ያቃተኝ አሁን የዛሬ ስንት ዓመት 1 ዓመት 2 ዓመት 30 ዓመት 40 ዓመት እንኳን አይባልም እኮ የዛሬ 200 3 ዓመት 100 ዓመት እንግዲህ የኛ አባት የሌሉበት ዘመን ጊዜ አስባችኋል። አሁን በዘመን ቴክኖሎጂ ተቀይሮ የኛ ጥበብ ልብስ ይሁት ይሄ ነው። አሁን ይሄ በቤተክርስቲያን ውስጥ የሚለብሱት ልብስ ነው። ሲያስቀድሱ ምናምን ሴትዮዋ አሳይታይ ነው የኦርቶዶክስ እምነት ተከታዮች ሲለብሱ በዛ ሰዓት ቤተክርስቲያን ሲያስቀድሱ የነበረው ብሎ የእጅ ጥበብ
እኔ እንደው የኛን ልብስ አምጥተን በፋሽን በዲዛይን ላሳያቸው እንዴ እስክል ድረስ ማለት ነው። እዩት፣ እያንዳንዷን ነገር እዩት፣ እያንዳንዷን ነገር ቪዲዮውን ሰፋ አድርጋችሁ ማየት ትችላላችሁ። ቆንጆ አቀራረጽ ነው የቀረስኩላችሁ። ጀስት ማየት ትችላላችሁ። እያንዳንዱ ነገር አለ ይኸውላችሁ። ይሄንን እስቲ ይሄ አሁን የቤተ ክርስቲያን ነው የሚያውቀው ሰው መቼስ ይሄ ነው አይደለም። ለምን መሰላችሁ? የሙስሊምም የክርስቲያንም ስለቀረጽኩ ሁሉንም እንደየ እንትኑ ነው ማቀርበው። ሁሉም አንድ ላይ ነው ያለውና ምን ደስ ይልሻል መሰላችሁ? በቃ ሚዚየም ላይ ስትገቡ ሙስሊም ክርስቲያን ጴንጤ አይልም። በቃ ታሪካዊ ያዘል ይዘትን ይዞ ነው ቁጭ ያለውና ያ ደግሞ እጅግ እኔን ደግሞ ላይክ አስገርሞኛል። እያቸው ይሄ በአንድ እግሩ ሳይት ባለ 6 ክንፉ ተክልዬን ያባት አቤት አቤት እና ተመልከቱት። በግብጽ ላይ እንደዚህ ደስ ሲል የልብ የደስታ የሐሴት ያሰማችኋል። እንደ ታሪክ እንደ ስንትና ስንት ዓመት ይኸውላችሁ። ይህንን እንግሊዘኛዋን እያንዳንዷን ነገር ማንበብ ትችላላችሁ። በአረበኛ በእንግሊዝኛ ተጽፎላችኋል። ሂስትሪ ነው በቃ መማር ትችላላችሁ፣ ማወቅ ትችላላችሁ። ልብሶቻቸው አሰራራቸው በቃ ያሁን ተበልቶ ብልበልቶ ታይት በቃ ምን ልበላችሁ ተርፎ የነበረ የተጨጨቀ ነገሮች በስነ ስርዓት በሚዜም እንደ ቀጽ መቀመጡ እኔ አስገርሞኛል። እናንተ ደግሞ አላውቅም። እኔ በጣም ብዙ ነገር ተገርሜያለሁ። ብዙ ማውራት ፈልግ ነበር፣ ግን ጀስት ከማውራት ደግሞ ይልቅ ጀስት በአካል መታችሁ ጎብኙ። እንደማንኛውም ሰው ያው ለሀገሩን ለመጎብኘት ብቻ ሳይሆን በቃ ለራሳችሁ እንደው አጋጣሚ ከመጣችሁ አይቀር ብትገቡኝ። እኔ በስራ ኬዝ ነው አጋጣሚ ነው ያወሰደችኝ በአጋጣሚ ነው እንጂ እያንዳንዷን ነገር እየጠየቅኩ እያንዳንዷን ነገር እንዲያብራሩልኝ አድርጌ ነበር። ለእናንተ ሙሉ መረጃ ከነሱ አንደበት ብትሰሙ የበልጥ የተሻለ ነው ብዬ አስብ ነበርና ግን እኔ ይሄን ለማስረዳት እንትኑ የለኝም። ምክንያቱም እያንዳንዱን ዓመተ ምሕረቱን ቀኑን እያንዳንዱን ለማየት ጊዜ የለኝም ነበር። ህፃን ልጅ ይዤ ስለነበር ላጥላጥ እያልኩ እየቀረጽኩ እነሱ ጠቅለል አድርጎ አንዴ ነው የነገሩኝ። በዛ በኩል ክርስትና አለ፣ በዚህ በኩል የሙስሊም አለ ብላ አከተሙ። ሌላ እንኳን እንደ ማብራሪያ አልሰጡኝም። በዛን ዘመን በዛን ጊዜ የነበሩ አለባበሶች፣ በዛ ሰዓት የነበሩ የክርስትና እምነት፣ በዛ ሰዓት የነበሩ የሙስሊም እምነት ተከታይ የነበሩ የሚለብሱት አለባበሶች ብለው ነው ያሳዩኝ። በሁለት ከፍለው ነው ያሳዩኝ። እና በዛ ሰዓት የነበረ ልብሶች ይሄ ነው የቤተ ክርስቲያን ምን ሲጠቀሙባቸው የነበሩት ማቴሪያሎች፣ እቃዎች እያንዳንዱ ከምን ይሄ አሁን እንግዲህ በዛ ሰዓት ሲለብሱ የነበሩ ሙስሊም እህቶቻችን የሚለብሱት የነበረው በዛ ሰዓት በወገባቸው አሁን እየቀረ ያለ ነው በወገብ መታዘል። እንግዲህ አስቡት በወገብ ላይ እንደዚህ ነበር አለባበሳቸው። ሉክ ማየት ትችላላችሁ። ሙስሊም እህቶቻችን እንደዚህ ባይዘው ክርስቲያንም ሆኖ አንዳንድ ጊዜ እንደዚህ የሚለብሱ ሰዎች አሉ ብለውኛል። እንግዲህ ከሰሞት ነገር ላይ ነው እና በጣም የሚያከሩ አሉ። በቃ አንዳንዶቹ ደግሞ እንደዚህ ነው። በቃ እስቲ እዩት የእናቶቻችን አስተዛዘል ላይ ዛሬ ስንት ዓመት አሁን ላይ በዘመኑ የሆኑ ጢል አቤት ምንም እኮ እኔ የተለየ ተፈጥሮ በቃ ማለት ትላንት ማለት የዛሬ ስንት ዓመት ከነበረ በፊት ዛሬ ላይ ፈጥረን አመጣን የሚሉት እኮ የለም ማለት ይቻላል። ቴክኖሎጂን አመቻችተው በቃ አስውበው አመጡት ብዬ አስባለሁ እንጂ በቃ ትላንት የነበረውን ያልነበረ ነገር ፈጥሮ እንዳዲስ ይዞ መጡ ለማለት ለኔ ይከብደኛል። ምክንያቱም የዛሬ ስንት ዓመት የነበረው አሁንም እየተለበሰ ያለ ልብስ ነው። ጌጣጌጦች በዛሬ ስንት ዓመት የነበረው አሁንም እየተለበሰ ያለ ነው። ምንድነው በአሁን ጄኔሬሽን ማለት ከ20 ዓመት ከ30 ዓመት በፊት የነበረ አዳዲስ ጄኔሬተሮች ምን የተፈጠረ ነገር አለ ብዬ ራሴን ራሱ መጠይቅ። ምክንያቱም በደንብ ብጠይቅ በጣም ብዙ ቦታዎች ምናልባት ኢጅፕት አፍሪካ ሀገራቶች ብቻ ስለጎበኘው ሁለት ሀገር የራሴን ሀገርና ኢጅፕት ነው። እንደውም የራሴን ደግሞ ከዚህ በሚቀጥል እንዲጓጓ ታውቃላችሁ በደንብ በድጋሚ ሀገሬ ላይ ያለው ሚዚየሞችን በደንብ መጎብኘት ነው የምፈልገው። እና በዚህ አጋጣሚ ላይ ማለት ነው ሌላ ሀገርም ደግሞ ጀስት ብትሄዱ የየራሱ የሆነ ነገር አለው እና ሰው ፈጥሮ ሰራ መባል ከባድ ነው። ይሁት ሰፌዶቻችንን አላሳየኋችሁም። ሉክ ሰፌድ አሁን እንደኖረ ይሄ ድሮ አሁን እንግዲህ በዘመነ ስንት የነበረ ሰፌዶቻችንን እዩዋቸው። እንደዚህ በክብር ተጊጦና ተሞሽረው እንደ ሚዜም በስንት ሺህ ብር እየተከፈለ የሚጎበኝ እኔ ገርሞኛል። እኛ ንቀናቸው ሰፌዶቻችንን እንጀሮቻችን የሚይዙልን ቤታችንን የሚያስውብልን በዛ ሰዓት ይወላችሁ የሚሰሩ ቢልዲንጎች ህንፃዎችን እንግዲህ አስቡ። በዛ ሰዓት የነበሩ ጀስት ዩት እንግዲህ
እንዴት አድርገው እንደሚሰሩ አያችሁ። በዛ ሰዓት የነበሩ ሰዎችን እስኪ አሁን ላይ ያስቧቸው። ጀስት እኔ ይሄን ልላችሁ የፈለኩት ምንድነው ድሮም ነበረ ያን ነገር አሻሽለው ቴክኖሎጂን አቅልለው አመጡት እንጂ ድሮ የነበረ ነው ሲለበስ የነበረው ጫማዎች እንዳለ። ለማንኛውም ስለነበረን ቆይታ ቴንክ ዩ ሶ ማች ባይ ባይ።